እንዳለብህ ነግረኝ። እሱስ እውነትህን ነው። መቼም ቢሆን ከፍዬ ማልጨረሰው ውለታ ነው ያለብኝ። አሁን ውለታ የምከፍልበት ሰዓት ላይ ቾምቤ ነገርኩህ እኮ። እባክህ በደንብ አስብበት። አዲስ ነገር የሚፈጠር አይመስለኝም። ምሳ ልጋብዝህ ብለህ እምቢ አልከኝ አይደል? ይቅርታ አድርግልኝ። ሚጣ በሰራችው ምግብ ላይ ምንም መደረብ አልፈልግም። ማር እንኳን ቢሆን መላስ አልፈልግም። እንዴት አይነት ባለሙያ ብትሆን የእኛም ቤት ምግብ ያስናቀችው? ተወዳዳሪ እኮ የላትም። ይሄኛ እመነኝ፣ አላጋነንም። ባለፈው ለሬሳ መቀቂያ ብለን ያስቀመጥነው አሲድ አለ አይደል? እናማ ከአሲዱ ትንሽ ወስደን ፊቱ ላይ እንደፋበትና ማንም እንዳያውቀው ማድረግ እንችላለን። እሺ አሻራውስ? አሻራው እንዲህ እናድርጋ። እጁን እንቁረጠው። ቆይ የምትለው ፊቱ ላይ አሲድ ደፍተንበት ልብ ነው ወይስ ጫማ ነበር የምጠገን የነበረው? አንቺ ምን ይመስልሻል? እኔማ ምን አቀልሃለሁ? ምን እኔ ካንቺ የምደብቀው ሚስጥር አለኝ እንዴ? እስከማውቀው ድረስ ምንም አደብቀኝም ነበር። አሁን ሳስበው ግን ያንን የተጣመመ ጫማ ብቻ ነበር የምጠገነው። እኔ ምን አገባኝ? ደስ እንዳለሽ ማሰብ ትችያለሽ። እሺ ብሩክ ልብ አዳሹ። እሺ የወሬ ኤክስፐርቷ ሚጡ። አሁንም የልብ ጠጋኝ መሆኑን አላመኑም አቶ ብሩክ? አንቺ ወሬ አልቅብሽም። ቢያውን ወሬውን ተውና ያላለቀ ጫማ ካለ ስጪኝና እየጠገንኩ ልጠብቀው። ውይ ጫማ እንኳን ጨርሰናል። ባይሆን የሚጠገኑ ልቦች አሉ። እነሱ ላምጣልህ? ሳኩልሽ በጣም ከምሬን እኮ ነው። በእናትሽ ቀልሽ አሁን በጣም እጅጅ እያለኝ ነው። አሁን ቀልዱን ተይውና ጫማ ካለ ስጪኝ ጋሽን ላግዘው። አንተ ግን በጣም የምትገርም ሰው ነህ። እኔ አታግዘውም ስላልኩኝ ነው ካላገዝኩ
you